11ኛ ጥያቄ ባሌ ጫት ይቅማል ግን ሸሆቹ መጀን አይልም ስማቸውን አያነሳም ጭራሽም አያነሳም እና ብዙ እህቶች ባልሽ አህባሽ ነው ይሉኛል አህባሽ ነው ኒካሃችን ይበላሻል እንደ ኡስታዝ የሚል ነው አህባሽ ነው ይሉኛል ጫት ስለቃማ አህባሽ አይባልም እኮ እናቅም እንደዚህ አይነት ተዕቢር እኛ ተዕቢር የምናቀው የአብዱላህ አልሐረቢ ተከታይ ሽርክ የሚሰሩትና አህባሾች በማለት የምናቀው በዚህ ነው የሚታወቀው አብዛኛው የምንጠቅሰው በዚህ ነው አህባሽ ተብሎ ሸዎቹ ማይል እኔ ጃሃልሰን ይኖራል ብዬም አላስብም ለምን የመናሃጅ ባለቤት ናቸው ይህንን መናሃጅ ተከትለው የሚሄዱ ናቸው ካለ ሸሆቹ መጀን የማይል እንትን ሸሆቹ መጀን ይሄንኛው እንትን ነው ተወሱል ነው ሽርክ ደረጃ አይደርስም እንትን ከእስልምና ማውጣት ደረጃ አይደርስም ሽርክ ቢድዓ ከመሆኑ ጋር ማለት ነው ነገር ግን ሸሆቹ አድርጉልኝ ይሄንን አድርጉልኝ ይሄንን ስሩልኝ የሚል አካል ይሄ ሙሽሪክ ነው ጫት ስለቃመ ሰው ደግሞ ሙሽሪክ ነው ማለት አይደለም ጫቱን ብቻ ሸዎቹም ማያነሳም ምንም ማያነሳም ጫት ብቻ ነው የሚቅመው ይሄንን አህባሽ በምን አሉት አላቅም ተዕቢት ማለት ካጠቃቀም አኳያ ጫት የሚቅም ሁሉ አህባሽ አይባልም ሁለተኛ ሽርክያት አይናገርም አዎ ኒካህም አይበላሽም ጫት ስለቃመ ኒካህ ይበላሻል የሚባል ነገር የለም ጫት የቃመ ኒካሁ ይበላሻል የሚል የለም ጫት መቃሙ ግን በጣም ከባድ ነው ጫት አደጋ ነው ጫት አይቃምም ክልክል ነው ነውር ነው አይብ ነው ሐራም ነው ጎጂ ነው ስለዚህ ጫትን ሊርቁት የሚገባ ነው ዋና ነገር ነው በዚህ ላይ ገንዘብን ማባከን ነው ጤንነትን ማጣት ነው ተስፋ ማመናመን ነው እዲል ላይ መተኛት ነው በቃ ውሸታም ያደርጋል ነገረኛ ያደርጋል በሽተኛ ያደርጋል ሽንተማጥ ያመጣል ይሄ ዑለማዎች እንዳለ ከልክለዋል ዑለማዎች ሙሉም ፈትወ ዳኢማ ሳይቀር ስለ ጫት ተናግረዋል እነ ሼኽ ሙቅቢል ተናግረዋል ይሄንን በተመለከተ ማለት ነው በጣም አደገኛ ሰው ፈተናው ላይ የወደቁበት እነ ኢብኑ ባዝ ተናግረዋል ላ ረይበ ፊ ተሕሪም القات والدخان እያሉ ነው የተናገሩት ኢማም ኢብኑ ባዝ ረሂመሁላሁ ተዓላ ጫትን በመቃምና ሲጋራ በማጨስ በሐራምነቱ ምንም ጥርጣሬ የለም ነው የሚሉት ለምን لمضارهم الكثيرة ብዙ ጉዳት ስላለባቸው ብዙ ጉዳት ስለሚያመጡ ብለው በዚህ ነው ፈትዋ የሰጡት እነ ኢማም ኢብኑ ባዝ ሌሎችም ማለት ነው አህሉል ዒልም በጣም ከባድ እንትን ነው ምክንያቱም ጫት የሚቅም ሰው የሆነ የተበላሸ አካሄድ ነው የሚሄደው እንዳውም ለቀድ አሕሰነ القائل ይችን ንግግር እንዲህ ብሎ የተናገረው ሰውዬ እንደው እንዴት አሳምሯል إنما القات حشيش أخضر ليس يحتاج إليه البشر فإذا ما أكلته أمة فاعذروهم إنما هم بقر فاعذروهم إنما هم بقر يا الله ጫት ማለት አረንጓዴ ሐሺሽ ነው ሰው አይፈልገው የሆነች ኡማ የሆኑ ህዝቦች ጫት የሚበሉና የሚቅሙ ከሆነ እንደው ምን ከናይ ስጧቸው ለምን ከብቶች ናቸው انما هم بقر ያ እና ክልክል ነው ዑለማዎች ይከለክላሉ ጫት የሚባል ነገር ጎጂ ነገር ስለሆነ لا ضرر ولا ضرار ራስንም መጉዳት ሌላንም መጉዳት አይፈቀድም ነብዩ አለይሂ ሰላቱ ወሰለም لا ضرر ولا ضرار ብለዋል ራሱ ይሄ ጫትን የሚያካትት ነው ራስን መጉዳት አይፈቀድም ወላ ሐዲሱ صحيح ነው في صحيح ابن ماجه የተቀመጠ ነው ስለዚህ ጫትን ራቁ ጫት ስለቃመ ደግሞ ኒካህ ይበላሻል ወደሚለውም አንሄድም ግን ጫት ጎጂ ነው ጫት በጣም ከባድ ነው ኒካሁ ይበላሻል አይበላሽም ስለሚለው እናውራ እንጂ ጫት የሚቅም ከሆነ አትቃም ብሎ እንትን ብሎ ወደ አደጋ የሚሄድ ነገር ስለሆነ መለያየት ሊያደርሳችሁ ይችላል ሐራም ነገር እየሰራ ነው ከባድ ነው በጣም በዚህ አይነት መልኩ ነው 12ኛ